السلام عليكم ورحمة الله وبركاته. سلام ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ክርስቲያን ወገኖቼ ሰላም ብያለሁ። ሰላምታችሁ ይብዛ። ለዛሬ አንድ ነገር ይዤላችሁ መጥቻለሁኝ። አብዲ ወንድማችን የሚያደርገውን አስጠያፊ ስራ ሁላችሁም ልትመለከቱ ይገባችኋል። በኮሜንቱ ደግሞ ምን ብሎ እንደሚያስተላልፉለት ይሄንም ልታውቁ የሚገባችሁ ነገር ነው። በእስልምና ይሄን ያህል መዘነጥ፣ ይሄን ያህል መቀለድ እስቲ አብረን የምንከታተል ይሆናል። አንድ ሙስሊም የሆነ ሰው የሰውንም ሃይማኖት መቆሸሽ የለበትም። ከቻለ ይመለስ፣ ካልቻለ ዝም ነው ማለት አለበት እንጂ ይሄን ያህል እስቲ ያዙኝ ልቀቁኝ ማለቱ አብረን እንመለከት እስቲ። ጌታ ኢየሱስ ኃይል ነው። አያችሁ አሜን። እቺ መሸከም ያቀተው አሁን ይሄን አንድ ሻንጣ ልብስ ተሸከመ። አሜን። ይሄን ሙድ ያስኩኝ ለማለት ነው ወይስ ምን ለማለት ነው? ቆይ እስቲ ምን ለማለት ነው? ሙድ ያስኩኝ ለማለት ነው ወይስ ለምንድን ነው? ሲጀመር ሁሉም እስላም ከጨለማ እንዲወጣ ምን ትላለህ? ይሰማችኋል አይደል? ሁሉም እስላም ከጨለማ እንዲወጣ አዘዋለሁ ይላል። ከጨለማ እንዴት ብሎ ነው ወጣው? ከጨለማ እኮ ወጥቷል። ሙስሊም ነው خلاص። ችግር የለም ፓስተር፣ ችግር የለም ፓስተር፣ ሽኩረን። አይ ችግር የለም። ሌላ ለሙስሊሞች ምን ትመክራለህ? እዚህ መጥተው እንዲፈወሱ ይሰማቸዋል አይደል? ለሙስሊሞች ምን ትላቸዋለህ? መጥቶ እንዲፈወሱ ይላል። ሙስሊሞች ተወፍሶ እኮ ነው ያሉት። እስቲ ይሄን ነገር ስትናገር ቤተሰብ ያይብኛል፣ ቤተሰብ ይሰማል አትልም? በቲክቶክ ተወፍሳ ነው ምንድነው የሚባለው? ቲክቶክ ፍቅር ይዞ ይሄን ኃይል ሃይማኖትህን መልቀቅ፣ ዲንህን እንደዚህ መቋሸሽ ለጊዜ ዝና ብላ ይሄን የምታደርገው ነገር ግን አላህ Subhanahu Wa Ta'ala ፊት ትጠይቅበታለህ። ክርስቲያኖቹም ቤንጤዎቹ ምንም ያሉ ነገር የለም። ችግሩ ያለው ማጋ ነው? አንተ ጋ ነው። እነሱ ከቻልክ መልሳቸው፣ ካልቻልክ ዝም ማለት አለብህ እንጂ አሁን ያለውን ኮሜንት እስቲ አብረን እናነባለን። ይሄ መጨረሻውን ሲሞት ሹፍ ሲሞት አላህ ይልዓነክና። እሺ ኮሜንቱን እናያለን። ኮሜንተሮች በተለይ እነሱ ናቸው የሚያበረታቱ እሱን ማለት ነው። ተነስ ይሄን አድርገህ ቀጣዩን ልቀቅልን እያሉ ብርታቱን የሚሰጡት እነሱ ናቸው፣ ኮሜንተሮች ማለት ነው። ምን ያመሳችሁ ከላይ በኩል እየሰማችሁ እያነበባችሁ ማለት ነው። እዚህ ጋር ምን ይላል? ግን ስርዓትህን ያዝ፣ ኢየሱስ አትበል፣ ፓስተሩ ትችላለህ፣ ኢየሱስ በአንተ አፍ አይጠራም ቆሻሻ ይላል። ስሙት። ከታች ደግሞ ምን ይላል? እዚህ ጋር እየሳቀ አብድዬ እኔ ቆንጆ ቀጥልበት ይላል። ሌላኛው ምን ይላል? ተዑዙ ቢላሂ ቆሻሻ ነክ ይላል። የሰማችሁ አንተ ልጅ በሳቅ ገደልከኝ ትላለች አንዷ። ሌላ ምን ይላል? ከታች በኩል ቁርአናችሁን እየቀደድን ነው ቤታችሁን ይላል። ቁርአናችሁን እየቀደድን ነው ይላሉ። ይገባችኋል? የሚያስቀድዱ በዲናችን ላይ የሚቀልዱ እነዚህን አይነቶች ናቸው። ሌላ አንብቡልኝ ከታች በኩል በሃይማኖት መስገደት የለም። ሰው የፈለገውን ሃይማኖት ይከተል፣ የሰው ሃይማኖት አትንኩ ይላል። ይሄ ጥሩ ንግግር ነው። የሰው ሃይማኖት መንካት ምንድን ነው? አንድ ሰው የፈለገ ነገር ማምለክ ይችላል እያወቀ ሁሉ ነገር እያወቀ ይሄ ነው ሃይማኖት ብሎ ካዛ
ምን ይደረጋል? ከቻልከ መልሰው፣ ካልቻልከ ዝም ነው። የሰው ሃይማኖት ከማንቋሸሽ ምን አምጥቶብን ነው? ምን እስቲ ከታች አንብቡልኝ። አይ መጨረሻ ያለህበትን አስታውስ በደንብ ቀልድ አይነፈም። አንብቡልኝ ከታች በኩል ያለውን። አይ መጨረሻ ያለህበትን አስታውስ በደንብ ቀልድ አይነፋም ይላል። ሌላው ምን ይላል? አንተ እኮ ራሳችሁ በድንጋይ ነው የሚታምኑት አህያ ይላል። ይገባችኋል? እችን ምን ማለቷ ነው? ድንጋይ ማለት ካዕባ ነው። ካዕባ መካ ሐረም ማለት ነው። እናንተ የምታመልኩት ካዕባ ነው፣ ያኔ ድንጋይ ነው ይላሉ። ድንጋይ ይሄን ያህል የምታሰድበው አንተ ነህ አብዲ። ይሄ ነው ይገባሃል? ይሄን ያህል የምታሰድበን አንተ ነህ፣ ማንም አይደለም። አሜን የሚል አይጠፋም አሉልያ ይላል። ገባችሁ? ኮሜንተሮች አንዳንዱ ጠንክር በርታ ጨምርላሉ፣ የማይገባቸው አሉ ማለት ነው። ሙስሊሞች ከጨለማ ውጡ የምር ይላል። ሙስሊሞች ከጨለማ ውጡ የምር ማለት ምንድን ነው? ሙስሊም ሲባል ሙስሊም ማለት ምንድን ነው ሲታወቅ? ሙስሊም ማለት ሙስሊም ነው። ይሄ ልታውቁ ይገባቸዋል። ማናችሁም ቢሆን ሙስሊምና ክርስቲያን እስቲ ሲሙት ክርስቲያን ማለት ምንድን ነው? ሙስሊም ማለት ምንድን ነው? ይሄን ልታውቁ ይገባቸዋል። ግን ይሄን ዲናችን የሚታቆሽሽ ሁላችሁም ምድረ ባንዳ ኢትዮጵያን ለመሸጥ የምትራወጡ ሰዎች አይሳካላችሁም፣ አይሳካላችሁም። ቢላል አልሐበሺ ቢላል ምንድን ነው ያለው? አሐድን አሐድ እኮ ያለው አሐድን አሐድ። ያ ድንጋይ ሁሉ ራሱ ላይ ሲሆን እላዩ ላይ ሲጫንበት አሐዱን አሐድ ብሎ ነብሱን የሸጣ ሰው ማን ነው? ሙስሊም ቢላል አልሐበሺ እኮ ነው። ይገባቸዋል? ኢየሱስ አለይሂ ሰላቱ ወሰላም አንድ ሴት ክርስቲያን ናት ደፍረኝ ስትለው ምንድን ነው አላት? በዚህ ዘመን ደፍረኝ ለማለት ይቅርና ይዞ የሚደፍር የለም። ይዞ በግዳጅ አስገድዶ የሚደፍር የለም። እስቲን አስቡ እስቲ። ሙስሊም ጠንካራ ነው። ይገባቸዋል? ይህን ያህል ሰው አቃሸዋል ብላችሁ እናንተ ልታቆሹ አይገባችሁም። የራሳችሁን ሃይማኖት ይዛችሁ መቀመጥ ትችላላችሁ። ለእናንተ የሚስማማን ሃይማኖት ይዛችሁ መቀመጥ ትችላላችሁ። ሌላው ቀጣዩን አንብቡልኝ። ልቦና ስጥ ይላለሁ፣ ግማሽ ዱዓ አደርጋለሁ። ሌላ ምን ይላል? ኢትቅላ አንተ ልጅ ድራማውን ለራሱ አቁም። በአንተ ምክንያት ቁርአን የተቀደደ ነው ይላሉ። እውነት ነው ብሮ የሳቅ ሞትኩ ይመች አቦ ይላል። ይገባቸዋል? ብሮ በሳቅ ሞትኩኝ ይመች ብሎ እሱን ያበረታቱ እኮ ነው። ሌላ ምን ይላል? ሙስሊሞች ከጨለማ ውጡ ይላል። ሙስሊሞች ሲጀመር ጨለማ የለባቸውም። ልታውቁ ይገባቸዋል። ሙስሊሞች እንጨቱም ምንም ነገር የሚያመልኩ አይደለም። አንድ ፈጣሪያችን የሚያመልኩ እሱና እሱም ብቻ ነው። ሌላ አምልኮ የሌላቸው ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ወይንም የፈጣሪን መልእክተኛ መሆኑን ብቻ ነው የሚመሰክሩት እንጂ ረሱሉን ራሱ አያመልኩም። ይገባቸዋል? ረሱሉ ራሱን አያመልኳቸውም። ይህን ልታውቁ ይገባቸዋል። ሙስሊም ስትበሉት ሙስሊም ጠንካራ አንድና አንድ ሃይማኖት ብቻ ነው። አንዱን የሚያመልከው አንዱ ፈጣሪያችን ብቻ ነው። እንቅልፍም የሌለው መኝታ የሌለው መብላት መጠጣት የሌለው መውለጃ የሌለው አንዱን እሱን ብቻ ነው የምናመልከው። ላኪን በሃይማኖታችን ላይ የምትጫወቱ ሰዎች ልታቆሙ ይገባቸዋል። አንዳንድ የሙስሊም ባንዳዎች አላችሁ። በእስልምና ላይ የምትጫወቱ እንደ ቁማር ጨዋታ የምትጫወቱ ሰዎች
ልታቆሙ ይገባችኋል። ፈጣሪ የስራችሁን ይስጣችሁ። ምንም የሚባል ነገር የለም። ፈጣሪ የስራችሁን ይስጣችሁ። ሌላ ምንም ተጨማሪ የሚባለው ነገር የለም። ይኸው አንብቡት። ሁሉን ጨርሼ ሊያነብ ጊዜ አይበቃኝምና ደህና ሁኑልኝ። አሁንም ቢሆን ከእንደዚህ አይነት ነገር ሊትጡ ይገባችኋል። እስልምናን አታስደፍሩ። እስልምናን አታስደፍሩ። ይህን ፋኖ የሚለውን ላምብላችሁ። እኔ ቤንጤ አይደለሁም፣ ግን ተው በሰው ሃይማኖት አትቅለዱ፣ ጥሩ አይደለም። አሁን እነሱ ተነስቶ የእናንተን ቢያቆሽሹ አንድ ነገር ቢያረጉ የዙኝ ልቀቁኝ ትላላችሁ። ግን በማን ነው ፍርዱ? እስኪ ሃይማኖት ላይ አትድረሱ። ሃይማኖታችሁ እንዲከበር ከፈለጋችሁ ዝም በሉ። ይሄን ልክ ነው። ምን አለመሰላችሁ? እናንተ የነሱን ሃይማኖት ታቆሻላችሁ። እነሱ ደግሞ የእናንተን ሃይማኖት ተነስቶ ቢያቆሹ ምንድን ነው የምትሉት ነው የሚለው። ልክ ነው። አንድ ሰው ከቻልከ መልሰውና ካልቻልክ ዝም በለው ነው ጫውታው። እና ይህን ይመስላል። ተሳሳትኩ ነገር ካለ በኮሜንት ልትመልሱ ይገባቸዋል። ሰላም ሁኑልኝ።